አማራ ያለውን ካጠፋው ትግራይ ለመዝመት ይመቸኛል፣ ትግራይ ያለውን ካጠፋው ኤርትራ ለመዝመት እችላለሁ የሚል ሲኩዌንስ ያለው እንደዚህ አይነት ነገር ትመለከታለህ? በወሬ ደረጃ ግን ሞከረው እኮ አልሆነም። የኦሮሚያውን እኮ በ2 ሳምንት እናጠፋለን እያሉ 8 ዓመት ቆጠርን። የአማራውንም እንደዚሁ ስንተኛ ኦፕሬሽን የመጨረሻ ኦፕሬሽን እየተባለ ክልሉ አውቶ ኮንትሮል ሆኗል። ከዚህ በፊትም ስለሆነ የነበረው ነገር ነው። ልክ ኢትዮጵያ ውስጥ እሳት ከአንድ ጎጆ እያጠፋሁ ሌላው አንደኛው ጎጆ ላይ እሳት ለኩሼ አንደኛው ላይ ያጠፋለሁ የሚለው አስተሳሰብ ሊሰራ አይችልም። the whole country is on fire። ያሉት ነባራዊ ሁኔታዎች ለሀገራዊ ውድቀትና ለሚያፋፍሙ ናቸው። ለምሳሌ ጦርነት ውስጥ ገባን። ጦርነቱ ኢኮኖሚውን በላ። የኢኮኖሚ መበላት የኑሮ ውድነትና የስራ እጦትን አባባሰ። የስራ እጦት ቀድሞ እና ጦርነት የጠመንጃ ይዘው ጫካ ላሉት ደግሞ እነዚህ ወጣቶች ቤታቸው ስራ የላቸው፣ በሚሊሻ ይገረፋሉ፣ ይገደላሉ። ስለዚህ ያላቸው እድል ወደ ጫካ መሄድ ነው። ከአዲስ አበባ 150 ኪሎ ሜትር ሬዲየስ ብትወስድ በአሁኑ ወቅት ከ150 ሺህ እስከ 200 ሺህ የሚሆን ወታደር እየተዋጋ ነው። ካን ዩ ቢሊቭ ዚስ? የኦኤልኤ ኃይል አለ፣ የመንግስት የመከላከያ የፖሊስ የሚሊሻ አለ፣ የመንግስት ደግሞ ሸኔ ያለ መንግስት ያደራጀው አይ ዶንት ኖ ከተያው በሰሞኑን ፖስት አደረግ ነበርና እጅ የሰጡትን የኦኤልኤ ልጆች ወይ ደግሞ ከዚህ በፊት ያደራጇቸውን ምን አንዳንዴ እኮ የሚያደርጉት ነገር ራሱ ይገርማል። ወታደሮች ካልገቡ እነኛ ማጽያኖች እጅ ይስጡ ወደ ሰላም ማራጭ ያድርጉ ተባለው የተወሰኑ ኮማንደሮች እና የተወሰኑ ወታደሮች ገቡ። ምን ቢያደርጓቸው ይሻላል? ኖርማሊ ዲዲአር ሲባል አማጺ ወደ እጅ ሰጥቶ ሲገባ አዲስ ስልጠና ሰጥተው ወደ ቤተሰቡ የሚገባው ወደ ቤተሰቡ ታስገባዋለህ። ወደ ሴኩሪቲ መግባት ይፈልገውን ደግሞ በአዲስ መልኩ ወደ ፖሊስ ወደ መከላከያ ታስገባዋለህ። ምን እንዳደረጉ ታውቃለህ? ልጆቹን እንደመጡ ጸጉራቸውን ሳይቆርጡ ምንም ሌላ ሳያደርጉት የያዙትን ክላሽ ይዘው ጫካ መለሷቸው። ያኛውን መሮስ ላይ ያለውን አማጺ መስለው የዛኛውን አማጺ ስም የሚያጠፋ ድርጊት እንዲያደርጉ አሁን ምን ሆነ መሰለህ? ሰው ወይሌ ገደለን ወይሌ ዘረፈን ሲል የትኛው ወይሌ ብለን እንዘግበው? በማላጫና እናድርግ እና ይሄ ደግሞ የሚሆነው የት መሰለህ? ቢሾፍቱን ታውቀዋለህ? ከቢሾፍቱ 5 ኪሎ ሜትር ስትወጣ በአሁኑ ጊዜ በአማጺ ቁጥጥር ስር ነው ያለው እና ማአት ወታደር በዚህ አካባቢ ይርመሰመሳል። አማራ ክልል እንደዛ ነው የሚርመሰመሰው። እና ይሄንን ከመፍታት ይልቅ በዚህ ላይ ሌላ ችግር ወጣቱን የባሰ ወደ ጫካ የሚገፋው ወደ ጦርነት የሚገፋው ነገር ነው እየተደረገ ያለው። የአሁኑ የአብይ ስሌት ጦርነት ይቻላል የሚል ነው ወይስ አሁንም እንደገና ጊዜ መግዛት ነው ስታየው?